ስለተመለከታችሁ ከዚህ መንፈስ ነፃ ናችሁ ማለት አይደለም። ጮኸን እዚህ ስላልገባን ገና ያልጨረስነው ብዙ ጣጣ ስላለም ጭምር ነው። ያላለቀ ነገር አለ። መንፈሱ እንዲነካ ያላለቀ ነገር አለ። እዚህ ያለው ችግር ያንተም ችግር አድርገህ ካላየኸው ነገ በደንብ ከጎዳህ በኋላ ያኔ ከነፍስህ ጋር ሆነ ታየዋለህ። በነፍስ ታየዋለህ። ስትሞት ያኔ ነው ሰይጣን የምታየው። ስትሞት ነው በነገራችን ላይ። አሁን አታየውም። ለምን? በስጋይን አይታይም። አካሉ ሌላ ነው። ለዚህ ከሞት ባሻገር ላለው ህይወት ደንታ ቢስ ሆነህ የዕለት ኑሮህን ብቻ በቂ ነው ብለህ የምትገምት ከሆነ ይሄ ነው ስተቱ። የክርስቶስን መንገድ እንጀራ መብያ ፋሲካ መፈሰኪያ ብቻ ካረከው ስተቱ ይሄ ነው። ልደቱንም ስጋዊ ዓመት በዓል ብቻ ካረከው ትርጉም የለውም ማለት። ለዚህ ያኔ ትተያያላችሁ። ያኔ መፋጠጥ አለ። ያኔ ግብግብ አለ። ያኔ የጉልበት መጋለጥ አለ። ያኔ መያያዝ አለ። አሁን ልቀቀኝ ያላልከው ያኔ አይለቅህም። ስለዚህ ከሞት ባሻገር ባለው ኃይል ነው ይሄ መንፈስ የመጣው። ከበደ፣ ፈይሳ፣ ቶሎሳ፣ ኃይሌ፣ ገብሬ አልተባለም። ይሄ ሰይጣን፣ አጋንንት፣ ቡዳ፣ ዛር ይህ ስም ነው የሚዘግነው። ተመልክ የቀበሌ መታወቂያ አይደለም። በአሁን በቀበሌ መታወቂያ አልተጠራም።